ቋምጠናል ሰርቲፊኬቱ ተሰርዞ ህወሓት ከመድረገጽ ጠፋ የሚል ዜና ለመስማት ብዙዎች ቋምጠዋል ትልቅ ድል መስሎ ነው የሚታያቸው በየቀኑ ህይወታችንን የሚወስን መንግስት 4 ኪሎ ተቀምጦ ይያለ ህወሓት ላይ ምንረባረብ ከሆነ ራሳችን መጠየቅ አለብን ክፉ ነገሮች መምረጥ ካለብን ክፉ ነገሮችን መጥፎ ነገሮችን ማነጻጸር ካለብን ከብልጽግና ቲፒኤልኤፍ ይሻላል ግን በተለይ ደግሞ ብልጽግና የሚባል አገዛዝ በስልጣን ላይ ባለበት ሁኔታ ኦህዴድ በስልጣን ላይ ባለበት ሁኔታ በአዴን በስልጣን ላይ ባለበት ሁኔታ በተለየ ሁኔታ ህወሓት እንዲጠፋ መረባረብ በተለይ አሁን የፌደራል መንግስትነቱን ካጣ በኋላ የአንድ ክልል ፓርቲ ከሆነ በኋላ ለራሱ ህልውና ለማስጠበቅ እየተፍጨረጨረ ባለበት ሁኔታ ካላችሁ ቀጥሉበት በፊትም ተሞክሯል ህወሓትን ለማጥፋት ተብሎ ጦርነት ተካሂዶ በሚሊዮን የሚያልቅ ህዝብ አልቋል ህወሓት አልጠፋም አገሪቱ ወደ አዘቅት ነው የገባችው ያዋጣል የምትሉ ኃይሎች ካላችሁ ቀጥሉበት